ፍሪጅ ከመግዛቶ በፊት እነዚህን ሁለት ነገሮች ካላዩ አይግዙ። አዲስ ፍሪጅ ሲገዙ በውበቱ ብቻ አይሸወዱ። እነዚህን ሁለት ወሳኝ ነጥቦች የግድ ያደርጉ። 1. የኃይል ቆጣቢ ነው። ፍሪጅ 24 ሰዓት ስለሚሰራ የኤሌክትሪክ ፍጆታው አነስተኛ መሆኑን ያረጋግጡ። ወይም የኤነርጂ ኤስዲአር ምልክት ያለበትን በመምረጥ የወር የኤሌክትሪክ ቢልዎን ይቀንሱ። 2. የድምፅ መጠን። አንዳንድ ፍሪጆች ድምፃቸው ከፍተኛ በመሆኑ እረፍት ይነሳሉ። የድምፅ መጠኑ ከ42 ዲB በታች መሆኑን ወይም ኢንቨርተር ኮምፕሬሰር መሆኑን ያረጋግጡ። ማጠቃለያ፣ ኪስዎን ከማያስፈልግ ወጪ ጆሮውን ደግሞ ከረባሽ ድምፅ ይከላከሉ። አብዮት ኤሌክትሮኒክስን መርጠው ስላዳመጡን በጣም እናመሰግናለን። ይህን ቪዲዮ ለሌሎችም እንዲደርስ እና ተጨማሪ ይዘቶችን እንዳንቀጥ ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ደውል አዝራሩንም ጠቅ ያድርጉ። አስተያየትዎንም በታች በኮመንት እናመሰግናለን። 5. የዋስትና ጊዜ። ሁልጊዜ የሞተር ዋስትና ያላቸው ምርቶች ትኩረት ይስጡ። ቢያንስ ከ5 እስከ 10 ዓመት ዋስትና መኖሩን ያረጋግጡ። እንዲሁም መብራት ለሚቆራረጥበት አካባቢ ፍሪጅዎን ከቃጠሎ የሚከላከል ኪ ስታቢላይዘር። እነዚህን ነጥቦች ካስተዋሉ የገንዘብዎን ዋጋ የሚያገኙበትን ምርጥ ፍሪጅ መምረጥ ይችላሉ። ይህ መረጃ ከጠቀማችሁ ለሌሎች እንዲደርስ ሼር አድርጉት። ጥያቄ ካላችሁ ኮሜንት ላይ አስቀምጡ።